በኮሙኒኬሽን የመጀመሪያ ዲግሪ ከዛ ኤምቢኤ ከዛ ኢስላሚክ ፋይናንስ እነዚህ ሁሉ ከቢዝነስ ጋር ነው የሚገናኙት። ኤግዛክትሊ። አሁን ባለህበት መረዳት ቢዝነስ እንዴት ነው የምትረዳው? በዛኔው አይደለም አሁን ማመን፣ እውነቱን ማመን። እውነቱ ምንድነው? አሁን ያለንበትን ቦታ ማመን። ሰዎች ቀድመው ሄደዋል። ለምሳሌ ፎቅ ሰራለው ካልክ ፎቅ ሰርተዋል። ፋብሪካ ሰራለው ፋብሪካ ሰርተዋል። እነሱ ሄደዋል ብለህ አለማቆ ያንተ የመጀመሪያው ቀን ዛሬ ሊሆን ይችላል። ያቺን ማመን ነው። ቢዝነስ ውስጥ ደግሞ ትልቁ የትኛው ነው? ትረስት፣ እምነት አምጣ። አይታችኋል አንዳንድ ምግብ ቤቶች ትልልቅ ባለ 5 ኮከቦች እያሉ የእናት ጓዳ ላይ ሰዎች ምንድን ነው የሚያደርጉት? በሰልፍ ይበላሉ። ሽሮዋን አይደለም ይበሉት። አንዳንዴ ጽዳት የሌለው ቦታ ላይ ጥሩ ምግብ ታገለ እምነቱን ነው የሚበላው። ንግድ ማለት እምነት ነው። በያዝከው ነገር እውነተኛ በመጀመሪያ ደረጃ አንተ ፈራህ እግዚአብሔር ኖሮ ፈጣሪህም ፈርተ ተረስቱን የምትሰጥ ከሆነ በእውነት ነው ማለት ትንሽ ያለፋል። ከተወሰነ ጊዜ በኋላ ግን ሰዎች ይከተሉሃል። that's why life ላይ ለምንድን ነው የምናየው? የሰዎችን ኤክስፒሪየንስ እያመጣህ እኮ ነው፣ እያመንህ ነው። እነዛ የሚናገሩ ሰዎች ኢሞሽናቸውን ነው የሚናገሩት። እንትን የሚያስለቅስ ቦታ ሲደርስ ሲያለቅሱ፣ የሚያዝንበት ቦታ ሲያዝኑ፣ የሆኑትን ታሪክ ሲናገሩ ለዚህ እኮ ነው የህንድ ፊልም እያየህ አልቅሰሃል እኮ። ያ እምነት እኮ ነው። ንግድ ማለት እምነት ነው በነገራችን ላይ። ያቺን ነው እያሳደግክ የምትሄደው። እምነቱን ደግሞ የሚሰጥ ለምሳሌ ለኔና ለአንተ በየትኛው ነው? በወሬው ሳይድ ነው የሰጠ። ወሬ ሲባል ሰዎች ወሬ ይመስላችኋል? ኮሙኒኬሽን እና ወሬ ያልኩት በኮሙኒኬሽን ሳይድ በቃ ጎበዝ ሰው ለምሳሌ the so called degree ዲፕሎማ ምኑ ብቻ ሳይሆን ከአፍህ የሚወጣው ቃል ራሱ ዲግሪ ነው። እውነቱ ነው። የምትሸጠውን ነገር ትክክለኛ ሻጭ ከሆንክ ሰዎች ተመልሰው ይመጣሉ። አጭበርብረህ ግን አንድ ነገር ትሸጣለህ አይደግምህም። ከዛ በኋላ አንድ ሊሄድ ይችላል። ሜዲና አጭበርባሪ ይጻፍልሃል። አረ እሱ ጥሩ ይመስላል እንጂ አትሄዱ እሱ ጋር ይባላል። ኖ አብርሃም ይለያል። በቃ አብርሃም ጋር ሄዱ። እኔ ሁል ጊዜ ሳሰለጥን ሰልጥኜ ነው የምወጣው። ዛሬ አሰልጥኛለሁ፣ ነገ እንዴት ነው ደሚና ይምጣልን ያሰልጥንልን የሚሉት። አሳልፈህ ራስህን መስጠት አለብህ፣ መኮፈስ አይደለም። ንግድ እዛ ጋር ነው ያለው እውነታው ማለት ነው። ጥሩ አስተማሪ፣ ጥሩ ሐኪም፣ ጥሩ ነጋዴ፣ ጥሩ ፖሊስ እንደዛ ነው። እኔ የሀገር ትርጉም እናንተ በምትረዱት አይደለም የምረዳው። ሀገር ለኔ ተራራውም አይደለም፣ ወርቁም አይደለም፣ መሬቱም አይደለም፣ ሰው። ያ ሰው ደግሞ የትኛው ነው? እኔና አንተ። በሁለት እግር የሚሄድ ሰው ሁሉ ሀገር ነው ለኔ። ለምሳሌ ደሚና ዛሬ ተነስቶ ጥሩ ነገር ሲሰራ አንድ ኢትዮጵያዊ ደሚና የሚባል ሰው እንዲህ አይነት ነገር ሰራ ነው የምትባለው። አገርህ ነው የሚጠራው። ክፉ ነገር ስትሰራም እኮ አንድ ኢትዮጵያዊ ነው የምትባለው። ቴክ አትሌት እኮ ሱሉልታ ውስጥ ገብቶ 10 ወድቆ ሲነሳ አናቆም ጭራሽ አናቆም። ሚኒማውን አሟልቶ ግን ስትልና ሲሮጥ ፑሽ አብረነው እንሮጣለን። አየህ አብረኸው ትሮጣለህ፣ ሲወድቅ አብረህ ትወድቃለህ። ያኔ ግን ምን ይሆናል? አገርን ነው የሚወክለው። በቃ ግለሰብነት እዛ ጋር ያከትማል። ስለዚህ እያንዳንዱ ሰው ማሰብ ያለበት እኔ ሀገር ነኝ። እኔ አሁን ልጆቼንም ማሳደገው ሀገር ነሽ ልጄ። ሀገር ማለት ሌላ አይደለም፣ አንቺ፣ አንተ፣ እኔ። እሱ የገባህ ቀን ለማጥፋት ትቸገራለህ፣ ለመዋሸት ይከብዳል፣ ላለመስራት ይከብዳል። ምክንያቱም አገር አትተኛም፣ አገር አትዋሽ፣ አገር አትሳደብ። የሚሳደቡ ሰዎች አገር መሆናቸውን ቢያውቁ ኖሮ ባልተሳደቡ ነበር። ስለዚህ ለኔ አሁን እንደዚህ አይነት አስተሳሰብ ውስጥ ነው የሚሄደው። በጣም መጠነቀቀው። በቴክኖሎጂም ዘንድሮ የፈጣሪ እርዳታ ተጨምሮበት ማርክ ማይ ወርድ 100,000 ሰው ስራ ሲይዛለው በቴክኖሎጂ። ምክንያቱም ሌላ ዓለም የተጠቀመበት መንገድ ነው። አትፈላሰፍም። በዚህ ዘመን ፍልስፍና አያስፈልግም። ቤስት ፎሎወር መሆን ነው። ምንድነው የጎደለን? ለሀገሬ ወጣት የጎደለው ነገር እኔም አገሬን ጠቅሜ ወጣቶችን መጠቅመው ምንድነው? ያቺን ነጥብ ማወቅ። የሶሻል ሚዲያ ዘመን አይደል? እንዲህ ስንል አይደል እንዴ? ጅብ ውሻ ነከሰ፣ አህያ ጅብ ነከሰች፣ ከሌ ሰደበ። ይሄ እድሜያችሁን ነው እየሰረቀ ያለው። ምንድነው? ሰዓትህን፣ ጊዜህን፣ ጉልበትህን፣ ጤንነትህን እየበላው ነው ሶሻል ሚዲያ። አንተስ እንዴት አድርገህ ትበቀለዋለህ?
ምክንያቱም ወጣትና በዚህ እድሜ the coming 10 years believe or not በሚቀጥሉት 10 ዓመት ውስጥ የማታውቀው የ18 19 ዓመት እንዲህ ሱሪህን ከፍ አድርግ ብለህ መንገድ ላይ የምትለቅፈው ልጅ ቢሊየነር ነው የሚሆነው because of technology። ስለዚህ እያንዳንዱ ሰው አሁን በእያንዳንዱ ሜዳ ላይ ያለ ሰው ሶሻል ሚዲያን አለመጠቀም አይቻልም። በዓለም ደረጃ በኢትዮጵያ አይደለም በዓለም ደረጃ ሶሻል ሚዲያ ያገነናቸውን ሰዎች ዞር ብለን እኔ አሁን ራሱ ለምን የተወሰነ ሰዎች ገነኑ ሶሻል ሚዲያ ላይ አጠቃቀሙን ስላወቁበት። ሰዎች አንዳንዴ ምን ይላሉ አሁን ሳሰለጥናቸው በቃ ከዚህ በኋላ ደሚና ግን በዚህ 10 ዓመት ውስጥ አርቲፊሻል ኢንተለጀንስ ከጨዋታ ውጪ አይወጣንም ይላል። አርቲፊሻል ኢንተለጀንስ አያወጣህም። አርቲፊሻል ኢንተለጀንስን ኤአይን በአግባቡ የሚጠቀም ሰው ግን ያወጣል። ስለዚህ ምን መሆን አለብኝ? በአግባቡ መሰልጠን፣ በአግባቡ ማንበብ። በጣም የሚገርመው ደግሞ የቴክኖሎጂ ነገር አሁን እኔ ለቴክኖሎጂ ባለሙያዎች ልተውና ሶሻል ሚዲያ መጠቀም ችሎ መሸጥና መለወጥ አልችልም የሚል ሰው በራሱ ጊዜ እየቀለደ ነው። የግድ ካምፓኒ ሊኖርህ አይገባም። አብርሃም አለው ከዛ እኔ መጣና ደግሞ ያንተ ምርቶች በነፃ አስተዋውቃለሁ። ከዛ በኋላ ይሄን ምርት የምትፈልጉ ከሆነ ፕሊዝ ኮንታክት ሚ የኔን ቁጥር ነው ማስቀምጠው በማ ፕሮዳክት ላይ ባንተ ፕሮዳክት ላይ። ከዛ አንተ ጋር መጣና አብርሽ 100 ሰዎች ያንተ ካምፓኒ ላይ ፕሮዳክት ሊገዙ ይመጣሉ። በዚህ ዋጋ ተስማምቻና ኮሚሽኔን አስቀምጥልኝ። አፊሊየት ማርኬቲንግ ዓለም የደላሎች ናት። ደልል ራስህ። ሞር ቪዚብል በሆንክ ቁጥር ሰዎች አይን ውስጥ ትገባለህ። ሞር ሰዎች አይን ውስጥ በገባህ ቁጥር ሰዎች ያምኑሃል። ባመኑህ ቁጥር የምትፈልገውን መልእክትም ሊሆን ይችላል የምትፈልገውን አገልግሎት ካለህም ያንን አገልግሎት ለማድረስም በጣም ቀላሉ መንገድ ይሆናል።